በዳይመንድ መሀል ላይ የወጣለት ሲሆን ዳርና ዳሯ ትንንሽ አምባር ተደርጋ እዚህ ጋር እንግዲህ እንደምታዩቸው 21 ቁጥር ኦሬንጅ ፌሮዚቲ ፐርፕል እጅግ በጣም ጽድት ያለ ለስለስ ያለ ኖርማሊ ስትነኩት የጥለቱ ለስላሳነት እጅግ በጣም ደስ የሚል ደስ በምትል ሁኔታ እነስ ብላ ወጣለች ማለት ነው። 3 ከለር ነው ቬጅ አረንጓዴ ከወርቃማ ጋር ተወስሶና አብሽ ከለር ከወርቃማ ጋር ነው። ብዙ ጊዜ የሀበሻ ቀሚሶችን ቪዲዮ ላይ ታያለሽ። ትልልቅ ልብሶችን፣ መካከለኛ ጥለቶች፣ እጅግ በጣም የሚያማምሩ ልብሶችን እያየሽ ነገር ግን ብዙ ጊዜ የዋጋው ጉዳይ አጠያያቂ ይሆንብሽና ለማዘዝ ትቸገሪያለሽ። ዛሬ ይህንን ችግርሽን ልፈታልሽ ነው የመጣሁት። ምክንያቱም በማይታመን ቆንጆ በሆነ ኪስ በማይጎዳ ዋጋ እጅግ በጣም የሚያማምሩ የሸማኔውን ድንቅ ስራ ረቂቅ ቆንጆ ውበትን የተላበሱ አሪፍ ብትል ልብሶችን ነው ይዤልሽ የመጣሁት። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ስል በአክብሮት ገልጻለሁ። ሀሰን ዲዛይንን እንዲሁም ቻናላችንን ሰብስክራይብ እያደረጋችሁ በቀጣይ አዳዲስ ነገር እንዲደርሳችሁ ደውል ምልክቷን መጫን አትርሱ። ኦኬ እንግዲህ ወደ መጀመሪያው ልብስ ስንመጣ እጅግ በጣም ረጅም እና ለተለያዩ ፕሮግራም መሆን የሚችል አሪፍ ልብስ ነው ይዤላችሁ የመጣሁት። እዚህ ጋር እንግዲህ እንደምታዩት ላዩ ላይ እንግዲህ ተሰርቶ ያለውን አይነት ፊሊንግ እንዲኖረው ዲስፕሌይ ላይ አድርገን ያመጣንላችሁ። ይሄ ልብስ እንግዲህ እንደምታዩት እስከ 65-70 ሴንቲሜትር የሚረዝም ቁመት ያለው ሲሆን ታችና ላዩ ተመሳሳይ የፒንክ ባክግራውንድ ሆኖለት ከላይ ደግሞ ቀይ ከወርቃማ ጋር ተደርጎ እጅግ በጣም የሚያምር ልዩ ውበትን ተደርጎ ተሰርቷል። መሀል ላይ ደግሞ ስትመጡ እንደምታዩት ትልቅ የሆነ በጣም የሚያምር ትልልቅ 2 ዳይመንዶች ተደርገው እዚህ ጋር ደግሞ የዳይመንዶቹ ክፍተት ላይ ቆንጆ ዲዛይኖች ተደርገውለታል። ይሄ ልብስ ሙሉ መደቡ እንግዲህ በቬጅ ከወርቃማ ጋር የተሰራ ሲሆን ከላይ ያሉት ዲዛይኖች ደግሞ ቀይ፣ ጎመኒ እንደገና ደግሞ እንደምታዩት እዚህ ጋር በትንንሹ ተከትክተው የተሰሩ ራሱ ቀይ ተደግሞ የተሰራ ልብስ አለው። ቬጁ ሻይን አድርጎ እጅግ በጣም ልዩ ውበት እንዲሰጠው አድርጎታል። ከላይ ደግሞ እንደምትመለከቱት እንግዲህ ነጠላው እጅግ በጣም የምታምርና የጥለቱ የዲዛይኗን ፓርት ሀፏን ፓርት አድርገው አውጣውለታል። ይህ ልብስ እንግዲህ በመረጣችሁ ዲዛይን ቆንጆ ሆኖ ተሰርቶ 2 አይን መነን ነው። አሪፍ አይነት ስራ ሰርተንላችሁ በደብል መነን ዋጋው 25 ሺህ ብር ነው። በቀጣይ የምናየው ደግሞ እንግዲህ ደመቅ ያለ ደስ የሚል የኦሬንጅ ልብስ ነው። እንግዲህ ኦሬንጅ ከፐርፕል ከለር ከአረንጓዴ ጋር ተደርጎ የተሰራ እጅግ በጣም የሚያምር ልዩ ውበት ያለው ትልቅ ልብስ ነው። ይሄ ልብስ እንግዲህ ደግሞ ኢማጅን እንግዲህ እያንዳንዱ ወርድ ላይ ተገጣጥሞ የሚኖረው አውትፊት እንግዲህ እጅግ በጣም የሚያምር ነው። ከላይ እንግዲህ እንደምትመለከቱት የቁመት ስፋት እስከ 60 ሴንቲሜትር የሚረዝም ለትልልቅ ፕሮግራም ለሰርግም፣ ለክርስትናም ለሙሽራናትም መሆን የሚችል ትልቅ ልብስ ነው። መሀል ላይ እንግዲህ እንደምታዩት እዚህ ጋር የዳይመንዱ ግማሽ አለ፣ እዚህ ጋር የዳይመንዱ ግማሽ አለ። መሀል ላይ በትልቁ ዳይመንዱ ተቀምጧል። የዚህኛው ፓርት ከሌላኛው ፓርት ጋር ሲገጥም እጅግ ልዩ ውበት ይሰጠዋል። እዚህ ጋር ደግሞ 4 ትልልቅ መስቀሎች የተቀመጡበት መልኩ እጅግ በጣም የሚያምር ደስ የሚል ከለሩ ያልበዛ ያልተንዛዛ ኦሬንጅ እዚህ ጋር የምታዩት ወርቃማ አለ። ከዛ አረንጓዴ ተደርጎ በ3 ከለር ጥንቅቅ ብሎ ያለቀ ልብስ ነው። እንግዲህ ይሄ ልብስ እንደምታዩት እንግዲህ ሰፊ ወርድ ንጽት ያለ 2 አይን ደብል መነን አድርገን አሪፍ አድርገን የምንሰራላችሁ ይሆናል። ከላይ እንደምታዩት እንግዲህ ነጠላውን በምታምር መልኩ የመስቀሉን ግማሽ አድርገው አውጣውለታል ማለት ነው። የነጠላው መነንም ርዝመቱም እጅግ በጣም የሚያምር ነው። ይሄ ልብስ በወደዳችሁት በሚያምር ቆንጆ አድርገን ሰርተንላችሁ ዋጋው 22 ሺህ ብር ነው። በቀጣይ እንግዲህ እንደምታዩት እንግዲህ ቦግ ደመቅ ያለ ሰማያዊ ከለር ለሚመቻችሁ ሰዎች እጅግ በጣም አሪፍ የሆነ ሪከመንድ ማድረጋችሁ ቆንጆ ጥለት ነው ይዤላችሁ የመጣሁት። የጥለቱ ስፋት እንግዲህ ረጅም ይባል አይደለም፣ እስከ 35 ሴንቲሜትር የሚረዝም እጅግ በጣም የሚያምር መካከለኛ ልብስ ነው። ከስር እንደምታዩት እንግዲህ የተለያዩ ዳይመንድ ዲዛይኖች አሉት። የወርዱ ስፋትም እጅግ በጣም የሚያምር እስከ 75 ሴንቲሜትር የሚረዝም ወርድ አለው፣ ቆንጆ ወርድ አለው። ከላይና ከታች እንግዲህ በአምባር ተደርገው መሀል ላይ የዳይመንድ ቅርጽ ተሰርቶላቸዋል። ከመሀል ደግሞ እንደምትመለከቱት በትልቁ ሆኖ መሀል ላይ የመስቀል ዲዛይኖች ተደርገው በወርቃማ በበርገንዲ ከማጋር ተወስውሶ ከሰማያዊ ጋር እጅግ በጣም በሚያምር መልኩ ጽድት ብሎ ተሰርቷል። ወደ ላይ ስንመጣ ደግሞ መነኑ እንግዲህ እንደምታዩት 2 አይን መነን ደርበን የምንሰራላችሁ ይሆናል። ጽድት ያለ ለስላሳ 2 አይን መነን አብሯለው ማለት ነው። ወደ ላይ ስንመጣ ደግሞ እንደምትመለከቱት ነጠላው እጅግ በጣም የሚያምር ልብሱ እንደዚህ ኦሬዲ ስትነኩት እጅግ በጣም የሽመናውን ጥራት ኖርማሊ እንደዚህ ነክታችሁ መለየት ትችላላችሁ። ብዙ ጊዜ ሽክሽክ ነው የሚሰሩ ልብሶች እንደዚህ ሲነኩ ምቾት አይሰጡም፣ ይንዘላዘላሉ፣ ይነጫል ምናምንና
ይሄ እጅግ በጣም ለየት የሚያደርገው ጽድት ያለ ነው። ምንም አይነት የሚነጭ ነገር አይወጣለትም። በጣም የሚያምር ልብስ ነው። እኔ ወድጄዋለሁ። እናንተም ከወደዳችሁት ኦርደር ማድረግ ትችላላችሁ። ይሄ ልብስ በመረጣችሁ ዲዛይን ቆንጆ ሆኖ ተሰርቶ ዋጋው 18 ሺህ ብር ነው። በቀጣይ ደግሞ ማሳያችሁ ይሄንን የሚያምር ልብስ ነው። በጣም ደስ የሚለው የዚህ ልብስ ልዩ የሚያደርገው ነገር ምንድነው? 3 ከለር ነው። ቬጅ አረንጓዴ ከወርቃማ ጋር ተወስሶና አብሽ ከለር ከወርቃማ ጋር ነው። 3 ከለር አይመስልም። እጅግ በጣም የሚያምር ልዩ የሆነ ዲዛይን ነው። እንደምታዩት እንግዲህ ዳይመንዶቹ በአረንጓዴ እዚህ ጋር በትንንሹ በትልቁ በትንንሹ የሆኑ እጅግ በጣም በሚያምር መልኩ ሲቀመጡ፣ ሙሉ ቬጁ ደግሞ መደቡን ተቆጣጥሮታል ማለት ነው። ከላይ ደግሞ የምታዩት ትንንሽዬ የዚህ የቅርጻ ቅርጽ እንደ አብስትራክት አይነት ዲዛይኖቹ ደግሞ አብሽ ከለር ከወርቃማ ጋር ተቀላቅሎ እጅግ በጣም በሚያምር መልኩ ተሰርቷል። ይህ ልብስ በጣም ወርዶ ሰፋ ያለ ተገጣጥሞ ሲደረግ ኢቭን 4 ወርድ ተገጣጥሞ ሲሰራ በጣም ሰፊ የሆነ የሚያምር ሉክ ይሰጣልና እስር ደግሞ እንደምትመለከቱት የዲዛይኑ ከቬጁ በላይ አረንጓዴዎቹ የተቀመጡበት መስቀል ነው የተቀመጡበት ቅርጹ እጅግ በጣም የሚያምር ልዩ ውበትን ሰጥቶታል። እዚህ ጋር አብሮ ተቀምጦለታል። እንግዲህ እንደምታዩት ይሄ ልብስ ጽድት ያለ 2 አይን መነን ሰፊ ወርድ ጋር አብሮ ተደርጎለታል። እኛ ደግሞ መነን ደርበንበት ልዩ የሆነ ስራ ነው ምንሰራላችሁ። ከላይ ደግሞ እንደምትመለከቱት እንግዲህ ዲዛይኑ ሙሉ በሙሉ በሚባል ደረጃ እዚህ ጋር ያንዱ ተነስቶ እዚህ ጋር ተደርጓል ማለት ነው። እንዳልኳችሁ እንግዲህ ልዩ ውበት ይሰጠዋል ያልኳችሁ እቺ ቬጅ ከለር በአረንጓዴ መስቀል የተሰራችበት መንገድ ለልብሱ እጅግ በጣም ድምቅና ልዩ ውበት እንዲሰጠው አድርጎታል ማለት ነው። ይህን ልብስ በወደዳችሁ ዲዛይን ከላይ በምትፈልጉት የስራ አማራጭ ተደርጎ ዋጋው 25 ሺህ ብር ነው። ኦኬ እንግዲህ በቀጣይ ማሳያችሁ ደግሞ ደመቅ ያለ አረንጓዴ ከአረንጓዴ ወርቃማ ጋር ተወስሶ የተሰራ ልብስ ነው። ይሄ ልብስ እንግዲህ ምን ለየት ያደርገዋል ካላችሁኝ ሙሉ በሙሉ ዳይመንድ ነው ልብሱ። እንደምታዩት እንግዲህ ተቀጣጥሎ እንደ ሰንሰለት ሆኖ እጅግ በጣም ብዙ የሆኑ ዳይመንዶች አሉት። ከዳይመንዶቹ መሀል ደግሞ ከለሮቹ እጅግ በጣም ቆንጆ ውበትና ልዩ ዲዛይኑን እንዲያሳምሩት ያደረጉት የከለር አቀማመጦቹ ናቸው። እዚህ ጋር እንግዲህ እንደምታዩቸው 21 ቁጥር ኦሬንጅ፣ ፌሮዚቲ፣ ፐርፕል 17 ቁጥር ምንለው ምንድነው የሚባለው ወደ ፐርፕል ከለር የሚያደላ ከለር ነው። እንግዲህ ቢጫ አለው እንዲህ እያለ እየተደጋገመ ዲዛይኑ በሚያምር መልኩ ተቀምጧል። ልብሱን ደግሞ ልዩ ውበት እንዲሰጠው ያደረገው ባክግራውንድ ላይ ከነዚህ ከደማቅ ክሮቹ መሃል ባክግራውንድ ላይ እንግዲህ ከአረንጓዴ ወርቃማ ጋር ፈዛዝ ያለ ከለር መሆኑ እንግዲህ እነዚህ ትንንሽ ዳይመንዶችን ጎላ ብሎ እንዲወጡና ልዩ ውበት እንዲሰጡ አድርጎታል ማለት ነው። ወደ ላይ ስንመጣ እንግዲህ እንደተለመደው ንጽት ያለ ቆንጆ 2 አይን ለስላሳ መነን አብሮ ተቀምጧል ማለት ነው። ይህንን መነን እኛ ደግሞ ደርበን በቆንጆ ሁኔታ ሰርተን የምናቀርብላችሁ ይሆናል። ወደ ላይ ስንመጣ ደግሞ እንደምታዩት እንግዲህ ከታች ባልነው መሰረት ሙሉ በሙሉ በሚባል ደረጃ ወደ 12 ሴንቲሜትር የሚጠጋ ነጠላ ሰፋ ያለ ነጠላ የሚባል አብሮ ተደርጎለታል። ይህ ልብስ እንግዲህ በወደዳችሁት አሰራር ቆንጆ አድርገን እኛ ደግሞ የኛን ልዩ የስራ ጥራታችንን ጨምረንበት ቆንጆ አድርገን ሰርተነው ዋጋው 20 ሺህ ብር ነው። ኦርደር አድርጎ እንላለን። ውድ ተመልካቾቼ እንግዲህ ቅድም ስነግራቸው የነበረው ቆንጆ ቀሚሶች ከ12 ሺህ ብር ጀምሮ ያልኳችሁን ቀሚሶች እንግዲህ አዘጋጅቻለሁ። ከናንተ የሚጠበቀው ሰብስክራይብ ማድረግ ነው። ቀሚሶችን እርግጠኛ ነኝ እንደምትወዷቸው ወዳችሁም እንደምታዙኝ አዛችሁኝ እኔ ደግሞ ቆንጆ አድርጌ ሰርቼ ልኬላችሁ ከናንተ ጋር ቤተሰብ እንደምንሆን ባለሙሉ ተስፋ ነኝ። ወደ ቀሚሶቹ እንሄዳለን። እንግዲህ አሳያችኋለሁ። አብራችሁን ቆዩ። ወደ መጀመሪያው ቀሚስ ስንመጣ እንግዲህ እንደምታዩት እጥር ምጥን ያለች እጅግ በጣም የምታምር መካከለኛ ጥለት ነው ይዤላችሁ የመጣሁት። እቺ መካከለኛ ጥለት እንግዲህ እንደምታዩት በ3 ከለር አምራና ደምቃ ተውባ ትገኛለች። እዚህ ጋር እንግዲህ ውስጥ ላይ የምታዩት እንግዲህ በወርቃማ ውስጥ ተደርጎ የተሰራ የቢጫ ከለር ሲሆን ከላይ ደግሞ የምታዩት እንግዲህ በርገንዲ ከለር ዚግዛግ የሆነ ብዙ ዳይመንዶችን ፈጥሮ እጅግ በጣም በሚያምር መልኩ ዳይመንዶቹ እየተላለፉ አሪፍ የሆነ ውበትን ሰጥቶታል ማለት ነው። ዳርና ዳር ላይ እንደምታዩት እንግዲህ ትንንሽ አምባሮች ተደርገው ውስጥ ላይ ከላይ እንግዲህ በቢጫና በበርገንዲ ከለር ታጅቦለት እጅግ በጣም የሚያምር ሰፊ ወርድ ያለው ልብስ ሲሆን ወደ ላይ ደግሞ ስንመጣ ንጽት ያለ ለስላሳ ደስ የሚል 2 አይን መነን አለው። እኛ ደግሞ ደርበን ነው ምንሰራላችሁ። ከፈለጋችሁም በስሱ መሰራት ይችላል በ2 አይኑ። ወደ ላይ ስንመጣ ደግሞ እንደምታዩት የጥለቱን ሙሉ በሙሉ ዲዛይኑ አወጣ። መሀል ላይ እንደምታዩት እንግዲህ አንዷ ዳይመንድ በምታምር መልኩ ተደርጋ ዳርና ዳሩ ሙሉ ታች ላይ ያለው ነገር አብሮ ወጥቶለታል። ሰፊ ነጠላ እጅግ በጣም የሚያምር ለስላሳ ቆንጆ ነው። ይሄ እንግዲህ እናንተ በወደዳችሁት በፈለጋችሁት ዲዛይን መርጣችሁ ቆንጆ አድርገን እኛ ደግሞ ሰርተነው ዋጋው 12 ሺህ ብር ነው።
እንግዲህ በቃላችን እንደምንገኝ ደግሞ አዛችሁን ቼክ ማድረግ ትችላላችሁ። እንደነገርኳችሁ እኛ የምንፈልገው ቤተሰብ ነው። ቀጣይ ደግሞ አሪፍ ነገር ላሳያችሁ ነው። እንደምታዩት እንግዲህ በቀጣይ ደግሞ አሁንም እጅግ በጣም የምታምር መካከለኛ ጥለት ነች። እንደምታዩት እንግዲህ የጥለቷ ስፋት እስከ 30 ሴንቲሜትር የምትረዝም ሲሆን ፍላወር ተደርጎላት መሀል ላይ እጅግ በጣም በሚያምር መልኩ ወጣለች ማለት ነው። የፍላወሩ ዲዛይን እንግዲህ በቢጫና በፌሮዚቲ እያለ የሚሄድ ሲሆን ከታች ደግሞ እንደምታዩት እንግዲህ ቬጅ ከለር ፈዛዛ ቬጅ የሚባለው በወርቃማ ታጅቦ ታገኙታላችሁ። እዚህ ጋር ዳርና ዳር ላይ ያለውን ስንመጣ ደግሞ እጅግ በጣም በሚያምር ሰፋ ባለ አምባር ባልተለመደ ከዚህ ያልተናነሰ ሰፋ ያለ አምባር እንግዲህ አብሮ ተደርጎለታል። አምባሩ ላይ አረንጓዴ ከለር አለ፣ ጎመኒ ከለር አለ፣ ቢጫ ከለር አለ፣ ፌሮዚቲ አለ። እሱን ሁሉ እንግዲህ ያቀፈው ትልቁ መደቡ ምንድነው? ቬጅ ነው ማለት ነው። እንደምታዩት የዚህን ግልባጩ እንግዲህ በዚህኛው ተሰርቶለታል። ልብሱ በጣም ሰፊ ወርድ ነው። እስከ 75 ሴንቲሜትር 72 ሴንቲሜትር የሚረዝም ወርድ አለው። ጽድት ያለ ሁለት አይን መነን አለው። ሁለት አይን መነን ላይ እንዳልኳችሁ እንግዲህ ሁሌም እንደምላችሁ እኛ እንደረብበታለን። ወደ ላይ ስንመጣ ደግሞ እንደምታዩት እንግዲህ የዲዛይኑ መሀል ላይ ያለችው የፍላወሯ ቅርጽ ሆና ዳርና ዳሯ እንግዲህ አምባሯ በጣም ደቃቅ ሆና ደስ በምትል ሁኔታ እነስ ብላ ወጣለች ማለት ነው። ነጠላው እጅግ በጣም ረዥም ነው። መነኑ ለስላሳ ነው። ቆንጆ የሆነ ስራ በመረጣችሁት በወደዳችሁት እናንተ ታዙኛላችሁ። እኔ ደግሞ ቆንጆ የሆነ ስራ ነገ በኋላ ቤተሰብ የምትሆኑበትን አሪፍ ነገር ሰርቼ የምሰጣችሁ ይሆናል። ይሄ እንግዲህ እንደዚህ ቆንጆ ሆኖ አልቆለት ይሄ ቀሚስ ዋጋው 14000 ነው። በቀጣይም እንግዲህ የማሳያችሁ አሁንም መካከለኛ የሆነ ጥለት ነው። እጅግ በጣም ጽድት ያለ ለስልስ ያለ ኖርማሊ ስትነኩት የጥለቱ ለስላሳነት እጅግ በጣም ደስ የሚል ምንም አይነት የተነጫጨ ምንም ነገር የሌለው ሁለት ከለር እንደምታዩት እንግዲህ በርገንዲ ከወርቃማና ቬጅ ጋር ተደርጎ የተሰራ ልብስ ነው። እንደምታዩት እንግዲህ ቬጆቹ የገቡበት መንገድ ወርቃማውን እጅግ በጣም ልዩ ውበት እንዲሰጠውና ድምቅ ፍክት እንዲያደርጉት አድርጎታል። ላይ እናታች እንደምታዩት እንግዲህ አምባር አለው። መሀሉ እንግዲህ እንደምታዩት ፍላወር ተደርጎ የተሰራ ሲሆን ለተለያዩ የእምነት ተከታዮች መሆን የሚችል ቆንጆ ልብስ ነው ማለት ነው። ወደ መነኑ ስንመጣ ደግሞ ቆንጆ የሆነ ሁለት አይን መነን አብሮ ተደርጎለታል ማለት ነው። እኛ ደግሞ ደብል መነን አድርገን ምንሰራላችሁ ይሆናል። ወደ ላይ ስንመጣ ደግሞ የምታዩት እንግዲህ ነጠላው ከጥለቱ የተቀራረበ ሰፋ ያለ ነጠላ አብሮት ተሰርቷል ማለት ነው። ይሄ ነጠላ እንግዲህ እንደምታዩት መሀሉ ፍላወር ተደርጎ ዳርና ዳሩን በምታዩት እዚህ ጋር ማች በሆነ መልኩ ቆንጆ ሆኖ ጽድት ብሎ ለስላሳ ሰፊ የሆነ ረዥም የሆነ ነጠላ ነው ማለት ነው። ይህንን ልብስ በወደዳችሁ ዲዛይን እኛ ደግሞ ቆንጆ አድርገን ሰርተ ነው ዋጋው 12000 ብር ነው። እንዳያመልጣችሁ ላለው አመሰግናለሁ። ወደ ቀጣይም ስንሄድ እንግዲህ እንደምታዩት አሁንም ቆንጆ የሆነ የሚያምር ከዛኛው ያልበለጠ የጥለት ስፋት እስከ 20 ሴንቲሜትር የሚሆን ብዙ ጊዜ እንግዲህ ትልልቅ ልብሶችን ነው የምናሳየው። ደረጃም ቢሆኑ ልብሶቹ ትልልቅ ናቸው እና የዚህ አይነት ልብስ ለምትፈልጉ ሰዎች ደግሞ የግድ የዚህ አይነት ልብስ ይዘን መምጣት ስላለብን ነው ይዘን የመጣ ነው። እንደምታዩት እንግዲህ ፈዛዛ ፒንክ መደብ ተደርጎ ከላዩ ላይ በተለያዩ ወርቃማዎች ሸብረቅረቅ ብሎ የተሰራ እጅግ በጣም ድምቅ ፍክት የምታረግ መካከለኛ ጥለት ነች ማለት ነው። እንደምታዩት እንግዲህ ዳይመንድ ተደርጋ ሙሉ በዳይመንድ መሀል ላይ የወጣለት ሲሆን ዳርና ዳሯ ትንንሽ አምባር ተደርጋ መሀል ላይ ትንንሽ መስቀል አላት ማለት ነው። ይሄ ልብስ የጥለቱ ስፋት ወደ ጎን 70 ሴንቲሜትር ሲሆን ወደ ላይ ደግሞ እንደምታዩት ጽድት ያለ ሁለት አይን መነን ቆንጆ ሆኖ ተሰርቷል ማለት ነው። የመነኑ ልስላሴ የጥለቱ ሽክፍ ብሎ ልቅም ብሎ መሰራቱ እጅግ በጣም ልዩ ውበት እንዲሰጠው አድርጎታል ማለት ነው። ወደ ላይ ስንመጣ ደግሞ እንደምታዩት ነጠላው እጅግ በጣም የምታምር ቀጭን ነጠላ አብሮ ተሰርቶላታል። የነጠላውም ስፋት እንግዲህ ረዥም ነው። ነጠላው ተቋጭቶ አልቆለት ሶስት ደግሞ እጅግ በጣም የምትወዱት ልዩ ነው ማለት ነው። ይህንን ልብስ በወደዳችሁት መነን ደርበንላችሁ ታቹ ተሸፍኖ በመረጣችሁት የወገብ በላይ አማራጭ ቆንጆ አድርገን ሰርተነው ዋጋው 12000 ብር ነው። ኦኬ እንግዲህ ቅድም ቀይ ከቬጅ ጋር ነበር ያሳያችሁ። አሁን ደግሞ አረንጓዴ ከቬጅ ጋር ምን ሊመስል እንደሚችል እንግዲህ እንድታዩት ፈልጌ ነው። ዲዛይኑ በጣም የሚያምር ደስ የሚል አረንጓዴና ቬጅ ብቻ ነው ማለት ነው። ልብስ አረንጓዴው ወርቃማ ቢጫ ወርቃማ ተደርጎለታል። ምናልባት ቪዲዮ ላይ ላይወጣ ይችላል፣ ነገር ግን ፎቶ አንስተን የምንልክላችሁ ይሆናል። አረንጓዴው ወርቃማ አለው። ቬጁ ላይ
አብሮ የተወሰወሰ ወርቃማ አለው። ደስ የሚል ሁለት ከለር ታች የተደረጉት 4x4 ማዕዘኖቹ እጅግ በጣም ልዩ ውበት እንዲሰጡ ያደረገበት መንገድ፣ ውስጥ ላይ የተከተከተችበት መንገድ ደስ ይላል። እዚህ ጋር ደግሞ እንደምታዩት እንግዲህ ትልቅ ዳይመንድ እዚህ ጋርም ትልቅ ዳይመንድ ሆኖ እዚህ ጋር እንግዲህ የተገናኙበት መንገድ እጅግ በጣም የሚያምር ነው። ከላይም እንግዲህ እንደምታዩት ሁለት አይን መነን ነው። ይሄ ልብስ ጽድት ያለ ለስላሳ የጥለቱ ልስላሴ የመነኑ ልስላሴ ኤቭሪቲንግ በጣም ደስ የሚልና ቆንጆ የሆነ ውበት እንዲሰጠው የሚያደርገው ነገር ማቴሪያሉ ነውና ስለዛ ነው ደጋግመን ስለ ማቴሪያል የምናነሳላችሁ የምንነግራችሁ እዚህ ጋር የምናወራው ነገርና እናንተ ጋር መጥቶ ደግሞ ተቀብላችሁን የምትሰጡንን አስተያየት መስማት ስለምንፈልግ እባካችሁን ኮሜንት ላይ ያስቀምጡልን። ምክንያቱም እዚህ ጋር የምናወራውና የምንናገረው ነገር ሞር እናንተ ልብሱን በአካል ስለማታዩት እንድትረዱት የልብሱን ቆንጆ ሆኖ መሰራት የልብሱን ጥራት ፊል እንድታደርጉት ስለምንፈልግ ነው እንደዚህ ምን ደጋግመባችሁ። ደጋግመን ለምንለው ነገር ደግሞ በጣም ይቅርታ እንላለን። ከላይ ደግሞ እንደምታዩት እንግዲህ ነጠላው እጥር ያለች ቆንጆ የሆነች እስከ 10 ሴንቲሜትር የምትሰፋ አሪፍ የሆነች ነጠላ አብሮ ተደርጎለታል። የነጠላውም ልስላሴ የመነኑ ልስላሴ እዚህ ጋር ያለው ኤቭሪቲንግ በአንድ ሸማኔ ስለሚያልቅ ሁሉም ነገሩ ጽድት ብሎ የተሰራ ኃላፊነት ወስደን ኃላፊነት ተሰምቶን የምንሰራው ስራ ስለሆነ እናንተም ስታዙን ሳትጠራጠሩ ምንም አይነት እምነት እንደማናጎድልባችሁ ከወዲሁ ልንነግራችሁ እንወዳለን። ምክንያቱም እኛ ዛሬ ሰርተነው ነገ ሌላ ሰው እንድታመጡልን ቤተሰብ እንድትሆኑን እንድትወዳጁ ነው የምንፈልገው። እንደዚህ አይነት ልብሶችን እንግዲህ ይዘንላችሁ የምንመጣ ይሆናል ማለት ነው። ይህ ልብስ እንግዲህ እንደተመለከቱ በመረጣችሁት ዲዛይን በወደዳችሁት የአሰራር አይነት ሰርተነው እኛ ተጨንቀንበት ዋጋውን 13000 አድርገነዋል። ተመልካቾቻችን ለዛሬ ይዘናቸው የመጣ ነው ቆንጆ ቆንጆ ብትነዶች እኔን ይመስሉ ነበር። በሳምንት ደግሞ ቆንጆ ቆንጆ አዳዲስ ነገሮችን ይዤላችሁ የምመጣ ይሆናል። ዛሬ ባያችሁት በነገርኳችሁ ኤቭሪቲንግ በሰማችሁት ነገር ላይ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንደገና ሰብስክራይብ በማድረግ ቤተሰብ ይሆኑ ላለው ሀሰን ዲዛይነርን ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። አድራሻችን አዲስ አበባ 22 አዲስ አበባ ስታዲየም ፊት ለፊት ኤጂ ግሬስ ህንፃ ላይ እንገኛለን። የሱቅ ቁጥራችን 3ኛ ፎቅ 303 ላይ ታገኙናላችሁ። ስልክ ቁጥራችን ከታች በምናስቀምጥላችሁ እየደወላችሁ ያያችሁትን የተመቻችሁን ነዶ ስክሪንሻት አድርጋችሁ ዋትስአፕ ላይ ላኩልን። እኛም እንግዲህ በምትፈልጉት መልኩ ቆንጆ አድርገን ሰርተን ወደ እናንተ የምንልክላችሁ ይሆናል ማለት ነው። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ቻው ቻው።